እግዚአብሔር ቤተሰብ ከእግዚአብሔር ቃል አንድ ክፍል አንብበን አብረን እንጸልያለን። ዘዳግም 33 ላይ ያለው የአምላካችን የሰራዊት ጌታ እግዚአብሔር ቃል አንባለሁ። ቁጥር 26 ላይ የጌታ ቃል እንዲህ ይላል፣ ይሹሩር ሆይ በሰማያት ላይ ለረዴትህ በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያህ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው። ጠላት ከፊትህ አውጥቶ አጥፋው ይላል። እስራኤል ተማምኖ ያዕቆብ ምንጭ ብቻውን እህልና የወይን ጠጅ በሰባ ምድር ይኖራል። ሰማያት ጠልን ያንጠባጥባሉ። እስራኤል ሆይ ምስጉን ነህ። በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እርሱ ረድኤትህ ጋሻ የከፍታህም ሰይፍ ነው። ጠላቶችህ ይገዙልሃል፣ አንተን ከፍታቸውን ትረግጣለህ ይላል። ክብር ለአምላካችን ለሰራዊት ጌታ ለእግዚአብሔር ይሁን። ሁላችንም እንደምናውቅ ይሄ ቃል ነቢዩ ሙሴ የተናገረው ነው። ያ ትልቁ የእግዚአብሔር ሰው ይሄ ትልቁ የእግዚአብሔር ሰው ሁላችንም እንደምናውቅ በግብፅ ምድር እንደተወለደ ፈርዖን በዛ ዘመን የሚወለዱ ወንድ ልጆች ሁሉ እንዲገደሉ ትእዛዝ ባወጣበት ዘመን የተወለደ ሰው ነው። እግዚአብሔር ለዓላማው ለአጀንዳው ሰው ያደረገው በፈርዖን ቤትም ከንጉስ ገበታ ከንጉሱ የወይን ጠጅ እየጠጣ እንዲያድግ ያደረገው ሰው ነው። ምክንያቱም ፈርዖን የእስራኤል ሕዝቦች በዝተዋልና ይጠበቡብናል፣ ስለዚህ ወንዶቻቸው እንግደላቸው፣ ሴቶቻቸው ግን ለግርድና ስለሚመቹ በሕይወት ይቅሩ ብሎ ለአዋላጆች በነገረ ጊዜ አዋላጆች ደግሞ እግዚአብሔርን ስለፈሩ ሙሴን ሳይገሉት ቀረ። ፈርዖን እንደውም እናንተ የግብፃውያን አዋላጆች ሄዳችሁ በእስራኤል ሴቶች ዘንድ የሚወለዱ ወንድ ሕፃናቶችን ግደሉ ብዬ ትእዛዝ አላወጣሁም ነበር ብሎ በጠየቃቸው ጊዜ የዕብራውያን ሴቶች ብርቱዎች ናቸው፣ እኛ ሳንደርስ ቀድመውን ይወልዳሉ ብለዋል። ክብር ለኢየሱስ ይሁን። እነዛ ሴቶች ለምን እንደዛ አሉ ብለን ስናስብ ሴቶቹ እግዚአብሔርን ስለፈሩ ይለናል መጽሐፍ ቅዱስ። በዚህ አይነት ሁኔታ ተወልዶ 3 ወር ሲሞላ ሙሴ የሚገርመው ነገር እናቱ ልትሸሽገው ባልቻለች ጊዜ ቅርጫትን በትለቅልቃ ወንዝ ላይ ወስዳ እንዳስቀመጠችው መጽሐፉ ይነግረናል። ማርያም እህቱ በሩቅ ሆና ታየው ነበረም ብሎ ያስረዳናል። ከዛስ የፈርዖን ልጅ ሻወር ለመውሰድ ወደ ወንዝ በሄደች ጊዜ ያን ቅርጫት ተንሳፎ ባየችው ጊዜ ለአንድ ደንገጡሯ ሂጂ አምጪ አለቻት። በመጣም ጊዜ ስታየው ሙሴ በጣም የሚያምር የ3 ወር የሚያጓጓ ሕፃን ልጅ ነበር። የፈርዖንም ልጅ ከውሃ ላይ አግኝቼዋለሁ ስትል ሙሴ ያለችው ልታሳድገው ወሰደችው። ማርያም በሩቅ ሆና ታይ ስለነበረ የሙሴ እህት ስትሮጥ መጣችና ከዕብራውያን ሴቶች ጡት የምታጠባልሽ ሴት ላምጣልሽ አለቻት። አዎ አለቻት። ሄዳ የሙሴን እናት በይ ወንድሜን የፈርዖን ልጅ አንስተዋለች እና ጡት የሚያጠባላት ሰው ከዕብራውያን ሴቶች ስለምትፈልግ ራስሽ ሂጂና አጥቢ አለቻት። የሚደንቅ ነው የሙሴ አስተዳደግ። በአጥፊው ዘንድ ያደገ፣ በገዳዩ ዘንድ ያደገ። ሃሌሉያ! ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ሊያሳድጋችሁ ከፈለገ፣ እግዚአብሔር በሕይወት ሊያቆኛችሁ ከፈለገ የገዛ ጠላቶቻችሁ አባት እናት ያደርግላችኋል፣ ወዳጅ ያደርግላችኋል። ሙሴ አጥፊው ቤት የወይን ጠጅ እየጠጣ ጮማ እየበላ አደገ። የሚገርም ነው። በሕይወት እንዳያቆይ ትእዛዝ ባወጣው ሰውዬ ዘንድ በንጉሥ ዘንድ ሙሴ የማደግ ዕድልን አገኘ። ምክንያቱ ያለ ሕግም ቢሆን የሚሰራ እግዚአብሔር በሙሴ ሕይወት አጀንዳ ስለነበረው። ክብር ለኢየሱስ ክርስቶስ ይሁንለት። ስለ ሙሴ እንደው ጥቂት እንዲያያዝልን እንጂ የሙሴ ታሪክ በጣም እጅግ ረጅም ነው። በዚህ መልክ ሙሴ በግብፅ በፈርዖን ቤት ካደገ በኋላ የሚገርም ነገር ነው። ወገኖቼ ልጎብኝ ብሎ እዛ ጡብ ወደሚረግጡበት ስፍራ እንደወጣ መጽሐፉ ይነግረናል። እናቱ ስታሳድገው ደግሞ አንተ ዕብራዊ ነህ፣ ግብፃዊ አይደለህም፣ ያንተ ሕዝቦች የውልህ በባርነት እዚህ በግብፅ ምድር እየተረገጡ ነው፣ አንተ ዘርህን ነፃ የምታወጣ ልጅ ነህ ብላ እንደተናገረችበት እርግጠኛ ነኝ። ምክንያቱም እናትዮ ወዳ ሳይሆን የእግዚአብሔር ትእዛዝ ስላለበት እናትዮም ይህን ሀሳብ በልጁ ላይ እንደምታንጸባርቅ ምንም ጥርጥር የለኝም።
ሁላችንም እናውቃለን። ከዛ ሄደው አንድ ዕብራውያንና አንድ ግብፃውያን ሲጣሉ አገኘ። ግብፃውያውን ገደለ፣ ባሸዋ ውስጥ ቀበረው። በመነጋታው ድጋሚ ሊያያቸው ሲሄድ ደግሞ ሁለት ዕብራውያን ሲጣሉ አገኛቸው። ሁለት ዕብራውያኖች ደግሞ አንተ ለምን ወንድምህን ትበድላለህ ብሎ ጫና ለሚያደርገው ሲናገረው ትናንት አንዱ ግብፃዊ ገለሃል፣ ዛሬ ምን ልትገለኝ ነው አለው። ለካ ሰው መግደሌ ታውቋል ብሎ ከግብፅ ምድር ሸሸ። ወደ ሲና ተራራ የቶርም ወደ ተባለው ሰው ጋር በግረኝነት እዛ ጀመረ። ሁላችንም እናውቃለን። ከበግረኝነት በኋላ ደግሞ እግዚአብሔር በሲና ተራራ በቁጥቋጦ እሳት ተገለጠለት። መልእክቱ ሰፊ ነው። እኔ ቅንጥብ እያረኩ ነው እየነገርኳችሁ ያለሁት። ከዛስ የቶርን ልጅ ሙሴ እንዳገባ፣ ከዛ ወደ ግብፅ እግዚአብሔር ደግሞ እንደላከው፣ በ10 መቅስፈት ህዝቡን እንደለቀቀ ፈርዖን እናውቃለን። የኤርትራ ባህር ተሻግሮ ህዝቡን ይዞ ወጣ። ከወጣ በኋላ ህዝበ እስራኤል ግን በጣም ልቡን ይጎዱት ነበር፣ ያማርሩት ነበር። የሚሆነው ነገር ለነሱ ምንም ስሜት አይሰጣቸውም፣ ሴንስም አልነበረው። ምክንያቱም በግብፅ ያለ ስርዓት ነው ያደጉት። በግብፅ በባርነት ስር ውስጥ ስላደጉ መሸቀጣቀጥ፣ ማጭበርበር፣ ማታለል ለምደዋል። እግዚአብሔር ደግሞ ያንን ኮተት ከላያቸው ላይ ሊያራግፍ ስለፈለገ ለ40 ዓመት በምድረ በዳ መራቸው። የልባቸውን ልህኝነት አልጨርስ ስላሉ እግዚአብሔር በምድረ በዳ እየመራቸው ነበር። በዚህ ሰዓት ደግሞ መራብ አለ፣ መጠማት አለ፣ መድከም አለ። በጣም ብዙ እጅግ ብዙ ውጣ ውረዶች ነበሩ። የሆነ ብቻ ነገር ይግጠማቸው፣ በሙሴ ላይ መጮህ ደግሞ ልማዳቸው ነበር። እንደ ልማዳቸው ከዕለታት አንድ ቀን ውሃ ጠማን ብለው ሙሴ ላይ ጮሁበት። ሙሴም ወደ እግዚአብሔር ፊት ቀረበና እግዚአብሔር ሆይ ህዝቡ በጥም እያለቀ ነው፣ ውሃ ተጠምቻለሁ ብሎ እየጮኸ ነው አለ። እግዚአብሔር ወደ እኔ ለምን ትጮኻለህ? ሂድ ለዓለቱ ተናገረው አለ። ሙሴ የኤርትራን ባህር በብትር ስለከፈለ አለቱም ጋር ሄደና አለቱን በብትር መታው ከአሮን ጋር። እግዚአብሔር ግን የላከው የነበረው ለዓለቱ ተናገረው ነበር። እግዚአብሔር በልምድ አይገለገልም። ሙሴ በለመደው በብትሩ መታ፣ እግዚአብሔርም ተቆጣ። ስለ ስሙ ሲል ግን ውሃው ፈለቀ። በብትር መታው፣ ተናገረበትም። እግዚአብሔር ተናግሯልና ፈለቀ፣ ህዝቡ ጠጣ። ከዛ እግዚአብሔር ወደ ሙሴ መጣና ይኸውልህ ማርና ወተት ወደምታፈልቀው ወደ በዛ ወደ ከናን ምድር አትገባ፣ ምክንያቱም አንተና አሮን በህዝቡ ፊት እኔን አልቀደሳችሁ። ያልኩህ ተናገር ነው፣ አንተ ግን በብትር መታኸዋል። እኔ በዘልማድ አልገለገልም። ውጣና ይኸው ያ ማርና ወተት የምታፈልቀው ከናን የምትባለው ምድር ወደ ተራራ ውጣና አለው። ከዛ አትወርድም፣ በዛው ትቀራለህ። ይሄ ከተባለ በኋላ ሙሴ ግን ምን እንዳለ ታውቃላችሁ? ይሽሩር ሆይ በሰማያት ላይ ለረዴትህ፣ በደመናት ላይ በታላቅ እንደሚሄድ እንደ እግዚአብሔር ያለ ማንም የለም። ወደ ተባለልህ ተስፋ አትገባም እየተባለ፣ ወደ ተባለልህ ምድር አትዘልቅም እየተባለ፣ ያ ሁሉ በምድረ በዳ ህዝቡ ሲጮህብህ መከራ ስትበላ ዋጋ የከፈልክለት ምድር አትረግጥም እየተባለ ሙሴ ይሽሩር ሆይ ለረዴትህ በሰማይ ላይ ለረዴትህ በደመናት ላይ በታላቅ እንደሚሄድ እንደ እግዚአብሔር ያለ ማንም የለም አለ። ሃሌሉያ! ለካ የሙሴ ልብ ከናንና አይደለችም፣ ማርና ወተት አይደለም። የተከተለው ጌታ ነው። ያ በምድረ በዳ ህዝቡ ሲመራ አብሮት የነበረው በክብሩ ያየው። ሃሌሉያ! የሙሴ ትልቁ አጀንዳ እግዚአብሔር ከናን አልነበረ፣ ማርና ወተት አልነበረ። ያየው በምድረ በዳ የእግዚአብሔር ክብር ያየው በ40 ቀን 40 ሌሊት በእግዚአብሔር ፊት በሆነበት ቀን በዛ የነበረው የእግዚአብሔር ህልውና ነበረ። የሙሴ ታላቅ ነገር። ክብር ለእግዚአብሔር ይሁን። ወገኖቼ የኔና እናንተ ታላቅ ነገር ግን ማን ይሆን? ምን ይሆን? የሙሴ ትልቅ ነገር ግን እግዚአብሔር ነበር። ሃሌሉያ! በዛ ክብር ያየው እግዚአብሔር ለህዝቡ የሚገልጥበት ቋንቋ ቢያጣ እንኳን እንዲህ አላቸው፣ ይሽሩር ሆይ በሰማያት ላይ ለረዴት በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። ሃሌሉያ! ወገኖቼ ከምንጫማው ከምንነዳው ከምንኖርበት ጣራ ግድግዳ ጋር እግዚአብሔር የምናመሳስለው ከሆነ ከስረናል። በጣም ምስኪኖች ነን፣ እናሳዝናለን። በጣም የተጎዳን የተጠቃን ህዝብ ነን። የሚገርማችሁ ነገር እግዚአብሔር በምንበላው እንጀራ በምንለብሰው ጨርቅ አይወሰንም። ወሰንም የለውም፣ ዳርቻም የለውም። ሃሌሉያ!
እሱ መነሻ መድረሻም የለውም። ያለ የነበረ የሚኖር በታላቅ ክብር ተመልሶ የሚመጣ ክብር ለእግዚአብሔር ይሁን። ሙሴ ነፍሱ በደንብ ገብቷታል፣ በደንብ ተረድቷል። እንደ እግዚአብሔር ያለ ማንም እንደሌለ ነፍሱ ያውቅ። ስለዚህ ለእስራኤል ሕዝቦች ሲነግራቸው እንደ እግዚአብሔር ያለ ማንም የለም። የትኛውም አማልክት እንደ እግዚአብሔር ሊሆን አይችልም። የትኛውም ሁኔታ እንደ እግዚአብሔር ሊሆን አይችልም። ደግሞም ስማኝ እስራኤል፣ እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው። መኖሪያ እውቀትህ አይደለም፣ ጥበብህ አይደለም፣ ጉልበትህ አይደለም፣ ችሎታህ አይደለም፣ ዘርህ አይደለም። እስራኤል መኖሪያ የዘላለም አምላክ ነው። ደግሞም የዘላለም ክንዶች ካንተ በታች ናቸው። ከናን በገባህ ጊዜ፣ ምድሪቷን በወረስክ ጊዜ በዙሪያህ እንዳሉ ታራሾች፣ በዙሪያህ እንዳሉ ነጋዴዎች፣ በዙሪያህ እንዳሉ ሰዎች አይደለም ያንተ ኑሮ። ያንተ ኑሮ እግዚአብሔር ይባላል። ሃሌሉያ! ኦ ሃሌሉያ! ወንድሞቼ፣ የኔና የናንተ ኑሮ እግዚአብሔር ይባላል። መኖሪያችን የዘላለም አምላክ እንጂ የምንቆጥረው ገንዘብ፣ የምንነዳው መኪና፣ የምንኖርበት ቤት መኖሪያችን አይደለም። ወይ እውቀታችን፣ ስልጣናችን፣ ችሎታችን እሱ መኖሪያችን አይደለም። መኖሪያችን የሰራዊት ጌታ እግዚአብሔር ይባላል። ሃሌሉያ! ሻላ ሃዲጋስ። በእግዚአብሔር አቅም እንኖራለን፣ በእግዚአብሔር ጉልበት እንኖራለን፣ በእግዚአብሔር ኃይል እንኖራለን። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው። ይንከባከቡሃል፣ ይጠብቁሃል፣ ያግዙሃል፣ ይደግፉሃል። በዙሪያ ያሉት የሚደርስባቸው መከራ፣ ሐዘን፣ ችግር እንደ ማንኛውም ሰው ሊደርስብህ ይችላል። ግን ከመከራው ከሐዘኑ ሊያነሳህ ሊያወጣህ ክንዱ ካንተ ጋር አለ፣ እጁ ካንተ ጋር አለ። ይሽሩር ሆይ መኖሪያ የዘላለም አምላክ ነው፣ ከናን አይደለም እያለ ነው ያለው። ዛሬም መኖሪያችን ወገኖች የስልጣናችን አይደለም፣ ዘሮቻችን አይደሉም፣ የስራችን ገበታ ደሞዛችን አይደለም፣ ንግዳችን እርሻችን አይደለም። አመናችሁም አላመናችሁም የሚያኖረን የሰራዊት ጌታ እግዚአብሔር ነው። ለእኔና ለእናንተ መኖሪያችን እግዚአብሔር ነው። ያለ እግዚአብሔር መኖር አይቻልም። ያለ እግዚአብሔር መቆም አይቻልም። ያለ እግዚአብሔር ይሄን ዘመን ማሸነፍ አይቻልም። ጠላት ከፊት አውጥቶ አጥፋ ይልሃል። እስራኤል ተማምኖ ያዕቆብ ምንጭን ብቻውን እህል የወይን ጠጅ ባለበት ምድር ይኖራል። ወደምትገባበት ምድር አልጋ ባልጋ አይደለም፣ ብዙ ጠላቶች አሉ። ግን እግዚአብሔር አውጥቶ ምን ይልሃል? አጥፋቸው ይልሃል። አጥፋቸው ይልሃል። ከፊትህ አውጥቶ አሳልፎ ይሰጥሃል። እስራኤል ሆይ ተማምኖ ያዕቆብ ምንጭ ብቻውን እህልና የወይን ጠጅ ባለበት ምድር በዛ ይኖራል። እግዚአብሔር ጠል ነው፣ ያጠልንናል። ሃሌሉያ ወገኖቼ፣ እግዚአብሔር ጠላችን ነው። ድርቀት ከእግዚአብሔር ጋር ሆናችሁ አያገኛችሁ። ከእግዚአብሔር ጋር ሆናችሁ ባዶነት አያገኛችሁም። ከእግዚአብሔር ጋር ሆናችሁ ሐዘን መከራ ቢኖርም በእናንተ ላይ አይሰለጥንባችሁ። ክብር ለኢየሱስ ክርስቶስ ይሁን። መቼም በምድር ስንኖር እኮ መከራና ችግር ማንም ሰው እንደሚያገኘው ገፈቱ እኔም እናንተን ያገኛለን። ግን በእኔና በእናንተ መንደር አቅም የለውም። ለምን? መኖሪያችን የዘላለም አምላክ ስለሆነ፣ የዘላለም ክንዶች ከኔና ከእናንተ በታች ስለሆኑ። ክብር ለኢየሱስ ይሁንለት። ሰማያቱ ጠልን ያንጠበጥባሉ። እስራኤል ሆይ ምስጉን ነህ። በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? አንተ እግዚአብሔር የራራልህ፣ እግዚአብሔር ምሕረት ያገነነልህ አንተ ምስጉን ነህ። ምክንያቱም በእግዚአብሔር የዳነ ሕዝብ እንዳንተ ያለ የለም። ከመከራ የዳነ፣ ከሐዘን የዳነ፣ ከኤርትራ ባህር የዳነ፣ ከምድረ በዳ እባብ የዳነ፣ ከፈርዖን ከግብፅ ባርነት የዳነ እንዳንተ ያለ ሕዝብ ማን ነው? እስራኤል ምስጉን ነህ፣ በእግዚአብሔር ዘንድ ተወደሃል። እናንተ የአባቴ ብሩካን ምስጉኖች ነን፣ እግዚአብሔር ወዶናል። ብዙ ተናዳፊ፣ ብዙ ደጋሚ፣ ብዙ መተተኛ፣ ብዙ ሟርተኛ ባለበት፣ ብዙ ማዕበል፣ ብዙ ወጀብ ባለበት እዚህ ምድር ላይ እግዚአብሔር እየረዳን ስለሆነ፣ እግዚአብሔር እየደገፈን ስለሆነ፣ እግዚአብሔር እያገዘን ስለሆነ፣ ሃሌሉያ ክብር ለኢየሱስ ክርስቶስ ይሁንለት። እርሱ የረድኤትህ ጋሻ ነው፣ የከፍታህም ሰይፍ ነው።
የረድኤትህ ጋሻ ነው፣ መከታህ ነው፣ መከላከያህ ነው። የከፍታህም ሰይፍ ነው። ከፍታህ እንዳይዙ በሰይፉ ይቆራርጣቸዋል፣ በኃይሉ በስትንፋሱ ያጠፋቸዋል። ስለዚህ እግዚአብሔር የከፍታህ ሰይፍ ነው። ሃሌሉያ። ከፍታህ ላይ ሌላው እንዳይወጣ፣ ከፍታህ ላይ ሌላው እንዳይሰለጥን፣ ከፍታው ላይ ሌላ እንዳይበረታ የሰራዊት ጌታ እግዚአብሔር የከፍታችን ሰይፍ ነው። ዛሬም ብዙዎች ሊጥሉን ይታገላሉ፣ ብዙዎች ሊያሸንፉን ይሞግቱናል። የሰራዊት ጌታ እግዚአብሔር ግን የከፍታችን ሰይፍ ነው። እሱ ከፍ ባሉብን ላይ እጁ ይገለጣል፣ ከፍ ባሉብን ላይ ሰይፉ ይመዘዛል፣ ከፍ ባሉብን ላይ የእግዚአብሔር ጉልበት ይታወቃል። ወንድሞቼ ክብር ለኢየሱስ ይሁን። ከሱ የተነሳ ከፍታችንን የሚዝብን የለም፣ ከሱ የተነሳ ከፍታችን የሚነካው የለም። ክብር ለኢየሱስ ይሁንለት። ጠላቶችህ ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። የትኛው አጋንንት ነው ተቃውማችሁት የማይወድቅ የማይገዛ? ለጊዜው ሊፍጨረጨር ይችላል፣ ሊታገል ይችላል፣ ሊሞግት ይችላል። ግን በኢየሱስ ስም ተሸንፎ ወድቆ አይተናል፣ እናያለን፣ እንቀጥላለን። ሃሌሉያ። ብዙ ደጋሚዎች፣ ብዙ መተተኞች ተሸንፈው ሰፈር መንደር ለቀው እኛ ባለንበት አካባቢ መኖር አቅቷቸው ሲሄዱ አይተናል። ለምን ሲባል የሰራዊት ጌታ እግዚአብሔር ከፍታቸውን ስላስረገጠ፣ እሱ ስለተዋጋልን፣ እሱ ስለተሟገተልን፣ እሱ ስለተከራከረልን። እናንተ የተባረካችሁ የእግዚአብሔር ቤተሰብ ከእግዚአብሔር ብቻ ጋር መኖር የሚባለው ሕግ ላይ እንኑር። እኔና እናንተ እግዚአብሔር የሚያስከብር ህይወት ይኑረን። እግዚአብሔር የሚያስከብር ማንነት ይኑረን። በጽድቅ እንመላለስ፣ በቅድስና እንመላለስ። እግዚአብሔር በማወቅ በመፍራት እንመላለስ። እግዚአብሔር የጠላቶቻችን ከፍታ ይሰጠናል። ሊያዋርዱን የሚፈልጉ ያዋርዳቸዋል፣ ሊያስለቅሱን የሚፈልጉ ያስለቅሳቸዋል፣ ሊጥሉን የሚፈልጉ ይጥላቸዋል። ክብር ለጌታ ይሁንለት። ወገኖቼ እንደ እግዚአብሔር ያለ ማንም የለም። ሁኔታዎች እየተቀየሩ ነው፣ ነገሮች እየተለዋወጡ ነው። እኔና እናንተ የምናመልከው አምላክ ግን በዙፋኑ ለዘላለም ጸንቶ የሚኖር፣ መለወጥ የሚባል ነገር በሱ ዘንድ አይታወቅም። መቀየር የሚባል ነገር በሱ ዘንድ አይታወቅም። ብንቀየር እኔና እናንተ ነን፣ ብንለወጥ በዙሪያችን ያሉ ነገሮች ናቸው ቢለወጡ። እግዚአብሔር ግን አይለወጥም። እሱ ዘላለማዊ ነው፣ አልፋ ኦሜጋ ነው። ያለ የነበረ የሚኖር በታላቅ ክብር ተመልሶ የሚመጣ ነው። የተባረካችሁ የእግዚአብሔር ቤተሰብ እንደ እግዚአብሔር ያለ ማንም የለም። የት ይሆን ያለ ነው? ምን ውስጥ ይሆን ያለ ነው? ምን ይሆን እየነካን እየጨበጥን ያለ ነው? ወይስ ከእግዚአብሔር ጋር ተስማምተን እንደ እግዚአብሔር ፍቃድ ሐሳብ እየኖርን ሁኔታዎች ከብደውን ይሆን? እኔ መልእክት አለኝ። የሰራዊት ጌታ እግዚአብሔር ከኔና ከናንተ ጋር አለ። ሃሌሉያ። የጠላቶቻችን ከፍታ ሊሰጠን፣ ኃይላቸው አቅማቸው ሊያደክምልን፣ መኖሪያችን እሱ ሆኖ እጃችን ይዞ እስካለ ሊመራን የታመነ አምላክ አለ። ወገኖቼ ከእግዚአብሔር ጋር እንስማማ እንጂ ዘመኑ ክፉ ነው። እንስማማ፣ ግድ የለም። ሰው ሁሉ ስሜቱ ደስ ያለው ነገር የሚያደርግበት ዘመን ላይ ያለን፣ ግን የሰራዊት ጌታ እግዚአብሔር ፍቃዱና ሐሳቡ ልናደርግ ከጨከንን ከየትኛውም ሁኔታ አሸናፊዎች እንጂ ተሸናፊዎች አንሆንም። ድል አድራጊዎች እንጂ ድል ተነሺዎች አንሆንም። እኔና እናንተ የእግዚአብሔር ምሕረት በሕይወታችን ስላለ፣ የእግዚአብሔር ቸርነት በሕይወታችን ስላለ፣ የእግዚአብሔር በጎነት በሕይወታችን ስላለ ክብር ለኢየሱስ ይሁንለት። እግዚአብሔር ትልቅ ነው። ስለዚህ ሙሴ በመጨረሻ ሰዓት መኖሪያ የሰራዊት ጌታ እግዚአብሔር ነው አለ። እንደ እግዚአብሔር ያለ ማንም። ለካ የሙሴ ታሪክ ከናን አልነበረ፣ ማርና ወተት አልነበረ። እሱ ኢየሱስን ነበረ፣ አምላኩ እግዚአብሔርን ነበረ አጀንዳ። ስለዚህ የእግዚአብሔር ፍቃድና ሐሳብ በሕይወቱ ሲፈጸም አላጉረመረመም፣ አላዘነም። እኔ ብሆን ምን ይሆን ነበር ይሆን? ወደ ተባለልኝ ለመግባት ቋፍ ደርሼ አትገቢም፣ በቃ እዚህ ጋር ነው የምትቀሪው ሲባል፣ ሙሴ ግን ሽሩር ሆይ ለረድኤትህ በሰማያት ላይ በደመናት ላይ በታላቅነት እንደሚራመድ እንደ እግዚአብሔር ያለ ማንም የለም አለ። በቃ ጨርሰሃል ከዚህ በኋላ እየተባለ፣ አክትመሃል ከዚህ በኋላ ወደዛ ምድር አትገባም እየተባለ፣ አዎ እንደ እግዚአብሔር ያለ ማንም የለም አለ። እኔና እናንተ ግን ይህ አቅም ይኖረን ይሆን? ይሄ ጉልበት ይኖረን ይሆን? እህት ወንድሞቼ እንደ እግዚአብሔር ያለ ማንም የለም። ምናልባት ይሄ እውነት ተሰውሮባችሁ በሃይማኖት ካባ ውስጥ ተሸብባችሁ በተለያየ ውሸትና ሐሰት ታጥሮባችሁ ያላችሁት እናንተ እግዚአብሔር በአምሳሉ የሰራችሁ በወዲቷ ስፋት ርዝመት ያላችሁ ሰዎች መልእክት አለኝ። እኔ እንደ እግዚአብሔር ያለ ማንም የለም። ሊረዳን፣ ሊያግዘን፣ ሊደግፈን፣ ሊያበረታን፣ ሊያቆመን ያለ እንደ እግዚአብሔር ያለ ማንም የለም።
ኑ ወደዚህ እግዚአብሔር ተመለሱ፣ ንስሐ ግቡ፣ ከእግዚአብሔር ጋር ታረቁ። የንስሐው መንገድ ኢየሱስ ክርስቶስ ይባላል። በኢየሱስ ክርስቶስ እመኑ። እሱ እውነት፣ መንገድ፣ ሕይወት ነው። በእኔ በቀር ወደ አብ መግባት አይቻልም ብሏል። ሁለት ሞት አለ፣ የሥጋ ሞት አለ፣ የነፍስ ሞት አለ። አምልጡ ወንድሞቼ። ኢየሱስ ያድናል፣ ያድናል። እናንተ በተለያየ ጨለማ ውስጥ ያላችሁ የእግዚአብሔር በአምሳሉ የሰራችሁ ሰዎች ኢየሱስ ያድናል። ከሞት ያድናል፣ ከሲኦል ያድናል፣ ከጥፋት ያድናል፣ ከውድቀት ያድናል፣ ከኪሳራ ያድናል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኑ ወደዚህ ጌታ። ዛሬ ምህረቱ አላለቀም። እጁ ዘርግቶ እግዚአብሔር ይፈልጋችሁ። ሁለት ሞት አለ፣ የሥጋ ሞት፣ ሁላችንም እንሞታለን። ከሞት ወዲያ ደግሞ ሌላ የነፍስ ሞት አለ። ያ ሞት ማምለጥ የሚቻለው በኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ ያድናል። እሱ እውነት፣ መንገድ፣ ሕይወት ነው። ራሱ እንዲህ ነው ያለው ማርቆስ 16:16 ሂዱና አንብቡት። እኔ እውነት፣ መንገድ፣ ሕይወት ነኝ፣ በእኔ በቀር ወደ መግባት አይቻልም ብሏል። የትኛውም መልአክ ለእኔና ለእናንተ አልሞተም። ማርያም አልሞተችም፣ ገብርኤል አልሞተም፣ ሚካኤል አልሞተም። እነሱ የእግዚአብሔር መልአክ ናቸው። ሚካኤልና ገብርኤል እግዚአብሔር ፈቅዶ ከላካቸው መልእክት ይዘውላችሁ ሊመጡ ይችላሉ። ማርያምም ቢሆን የማኅፀኗ የበኩር ፍሬ የዓለም መድኃኒት ጌታ ኢየሱስ ክርስቶስ ወልዳለች እንጂ ለእናንተ አልሞተችም። በእግዚአብሔር ፍቃድና ሐሳብ ወልዳለች። ኢየሱስ ወለደች ማለት ታማልደናለች፣ ታድነናለች ማለት ግን አይደለም። አዳኝ ኢየሱስ ክርስቶስ ብቻ ነው፣ እውነተኛ አማላጅ። ከአብ ጋር ሊያስታርቀን በቀራንዮ አደባባይ ላይ እርቃኑ የተሰቀለ ደሙን ያፈሰሰ ተፈጸመ ብሎ የጨረሰል። እኔና እናንተ ሆስፒታል ብንሄድ ሁለታችንም ተመሳሳይ ጉንፋን ቢይዘን ለጉንፋኑ የሚሆን መድኃኒት ዶክተር ቢሰጠን እኔ አቅፌው ብተኛ እናንተ ውጣችሁት ብትድኑ ግን እኩል እኮ ሐኪም ቤት ሄደናል። ፈውሱ እኩል እናገኘው አንችልም። ለምን? መድኃኒቱን ያልተጠቀምኩትም። ለእኔም ለእናንተ ኢየሱስ እኩል ሞቷል። ለዓለም ነው የሞተው። መድኃኒቱ ግን ባለመውሰድ ታማሚዎች ናችሁ፣ ህሙማን ናችሁ። ከዘላለም ሞት ለማምለጥ፣ ከኃጢአት ህመም ለመዳን፣ ከኃጢአት ህመም ለመፈወስ ኢየሱስ ክርስቶስ ያስፈልጋል። ያኔና እናንተ አብረን ሆስፒታል ሄደን እናንተ መድኃኒቱን ወስዳችሁ እንደዳናችሁን የመድኃኒቱን እንዳልወሰድኩት ፈውስ በእናንተ ላይ ሲሆን በእኔ ላይ አይሆንም። ስለዚህ ይህ ፍቱህ መድኃኒት ከኃጢአት የሚያድን ከሲኦል የሚያድን ኢየሱስ ክርስቶስ ነው። ወገኖቼ እውነት እሱ ነው። እውነት እኔ ነኝ ካለ ውሸት አለ ማለት ነው። መንገድ እኔ ነኝ ካለ ገደል አለ ማለት ነው። ሕይወት እኔ ነኝ ካለ ሞት አለ ማለት ነው። ስለዚህ ኢየሱስ ክርስቶስ ያድናል። ኑ ወደዚህ እግዚአብሔር አምልጡ። በዚህ ባለቀበት ዘመን፣ በጨለማው ዘመን የማምለጫ መንገድ ኢየሱስ ክርስቶስ ይባላል። ንስሐ እንግባ፣ እንመለስ፣ ወደ ከእግዚአብሔር ልጅ ጋር እንታረቅ። ከእግዚአብሔር ሊያስታርቀን እሱ መካከለኛ ሆኖልናል። ስለዚህ ዛሬም ልባችሁ በር በኢየሱስ ስም ይከፈት። የጨለመባችሁ እግዚአብሔር ገፈፍ ያርግላችሁ። ኢየሱስ ክርስቶስ ግን ያድናል። አብረን እንጸልይ። ሃሌሉያ። እንደ እግዚአብሔር ያለ ማንም የለም። አዳኛችን ነህ፣ እናመሰግንሃለን። ፈዋሻችን ነህ፣ እናመሰግንሃለን። ከዘላለም ሞት ያዳንከን እናመሰግንሃለን። እሳቱ ከማይጠፋበት ትሉ ከማይሞተበት ከዛ ከሲኦል በደም ጉልበት የዋጀህን እናመሰግንሃለን። ዛሬ እንላለን እንዳንተ ያለ የለም። ለትውልድ መድኃኒት የለም። ለትውልድ ፈውስ የለም። ለትውልድ መትረፍ ማምለጥ የለም ካንተ በቀር። አንተ ብቻህን አንተ ነህ። እናመሰግንሃለን። ስም ብሩክ ይሁን፣ መንግስት ከፍ ይበል። እኔንም ህዝቤንም ምድሬንም አገሬንም ደግሞ በክርስቶስ ኢየሱስ ደም ይቅርበል። ይሄ እውነት ተሰውሮብን በሃይማኖት ካባ ተሸብበን በማይጠቅም ነገር በከንቱ ውዳሴ ጊዜያችን ዘመናችን የምንጨርስ ሰዎች ይቅርበለን። ራራልን፣ ምህረትን አድርገልን። በልጅ በኢየሱስ ክርስቶስ የደም ቃል ኪዳን አቤቱ እጠበን፣ አንጻን። ይህ እውነት ለተሰወረባቸው እናት አባቶች፣ እህት ወንድሞች በኢየሱስም የምሕረት እጅህ ይዘርጋላቸው። ከዛ መንደር ማምለጥ እንዲችሉ የጸጋው ባለቤት በክርስቶስ ኢየሱስም ጸጋህን አብዛላቸው። ይሄ እንዳይሆን አይናችንን ያጨለመ የጋረደ ግርዶሽ የሰራ የሃይማኖት ካባን ያለበሰ የሸበበ የዚህ ዓለም ገዢ የጨለማ ጉልበት ስራው ይፍረስ፣ እቅዱ ይፍረስ፣ አጀንዳው ይፍረስ፣ ዓላማው ይፍረስ በጌታ በኢየሱስ።
ሕዝብህን አንቆ የያዘ ትውልድን ወደ ሲኦል ለማውረድ ቃል ኪዳን ያደረገ ኪዳኑ ይፍረስ። በኢየሱስ የደም ቃል ኪዳን ያጋንንት ኪዳን ይፍረስ። የነፍሰ ገዳዩ ኪዳን ይፍረስ። የአውሬው ኪዳን ይፍረስ። እጅ በጠላቶቻችን ላይ ይክበድ። አባ ያው መንፈስ ቅዱስ ና በእኔና በሕዝቤ ላይ ይክበድ። በአካይኖቻችን ይከፈት። እኛም ደክመን ዝለን ተስፋ ቆርጠን እንዳንንገላታ እንዳንተ ያለ ማንም እንደሌለ ለነፍሳችን ዕውቀትን ስጣት። መንፈስ ቅዱስ አግዘን። የታመሙ ይፈወሱ፣ ያዘኑ ይጽናኑ፣ የጎበጡ ይቃኑ፣ የተቅበዝበዙ ይረፉ፣ ግራ የተጋቡ መፍትሄ ያገኙ። በኢየሱስ ስም በየሆስፒታሉ፣ በየጎዳናው፣ በየመንደሩ፣ በየሰፈሩ እግዚአብሔር ሆይ የማዳን እጅህ ይዘርጋ። ዛሬ ምጸልያለሁ ለወንድሜ አብነት ማስተርን አብነት እንድትረዳው በሄደበት ምድር ከሱ ጋር እንድትሆን የደዌ ኃይል ከላዩ ላይ እንደ ሰም እንዲቀልጥ የበሽታ ጉልበት እንዲመታ እንደገና በሰላም በጤና በፈውስ ወደ ልጆቹ ወደ ባለቤቱ ወደ ቤተሰቦቹ ወደ አገሩ ወደ ሕዝቡ እንድትመልሰው ወደሚወደው ወደሚናፍቀው ትውልድ በሰላም በጤና እንድትቀላቅለው በኢየሱስ ስም እለምንሃለሁ። እጅህ በታላቅ ክብር ትገለጥ። የማዳን ጉልበት በዛ ባለበት ምድር አህጉር ሆስፒታል በክርስቶስ ኢየሱስ ስም ትገለጥ። እጅ በሱ ላይ ተዘርግታ ነፃ ታውጣው። ፈዋሽህን የአምላክህ እግዚአብሔር ተብሎ እንደተጻፈ ቃል ወንድሜን አብነት በኢየሱስ ስም አሁን ይፈወስ። የደዌ ጉልበት ከላዩ ላይ ይመታ። ሩጫውን ለመገደብ እግዚአብሔር ወይ እንቅፋት፣ ጋሬጣ፣ ጉቶ፣ ሟርት ሁሉ ከፊቱ የተነሳ ይሁን። የትኛውም የጠላት ወጥመድ ከህይወቱ ይሰበር። የዘረጋበት መረብ በኢየሱስ ስም ይቀደድ። እንደ ወንድሜ በብዙ ስቃይ በብዙ ህመም በብዙ ሐዘን ያሉ እናት አባት ወንድሞቼ የሚፈውስ እጅ ተዘርግታ ነፃ ታውጣቸው፣ አርነት ታውጣቸው። እጅ በኢየሱስ ስም ትገለጥላቸው። ምህረትህ በምድሬ ስፋት ርዝመት በኢየሱስ ስም ይገለጥ። እባክህ ለዚህ ህዝብ ማስተዋልን ስጥ፣ ጥበብን ስጥ፣ እውቀትን ስጥ። እያንዳንዳችን እንድትረዳን እንድታግዘን ቸርነት፣ በጎነት፣ ምህረት እንድታደርግልን በክርስቶስ ኢየሱስ ስም ተማጸንኩ። እኔና ቤቴ እህት ወንድሞቼን፣ ዘር ማንዘሬን፣ ትውልዴን፣ ምድሬን፣ አገሬን፣ ህዝቤን፣ ከተማ፣ ገጠር፣ ሰፈር፣ መንደሬን በምድሪቷ ዙሪያ ያሉ ቅዱሳን ሁሉ በከበረው በኢየሱስ ደም ሸፈንኩኝ። ደሞም ለታመነው እጅህ አደራ ሰጠኋቸው። ሁሉም ለስምህ ክብር አረኩት። ክብር ላንተ ብቻ ይሁን በጌታ በኢየሱስ ክርስቶስ ድንቅ ስም አሜን።